ሪያል ማድሪድ ቀደም ትንሽ ሃይላይት ያረከው ሪያል ማድሪድ ያው ሚስተር ቻምፒየንስ ሊግ ነው የምለው የቻምፒየንስ ሊግ ማስተሩ ክለብ ነው ደግሞ ደጋግሞ ስላሳየ ሶ የመድፉ ደጋፊዎች ማረፊያ ነው አሁን ቻምፒየንስ ሊግ አለን ነው የሚሉት የአርሰናል ደጋፊዎች አለን ነው የሚሉት ቻምፒየንስ ሊግ በልቶ ቆያቅ ውጤቱ ለስድስት ፋይናል መድረስ ስታድ ፍራንስ ላይ ያ የነ ኦንሪ ኢንቪዚብልስ የነበረው ትልቁ ውጤት ነው ይሄኛው በማይክ አርቴታ በጣም የደረጃው ፕሮጀክት አሁንም አጥቂ ስለማይገዛ ከብዙ ሌሎች የሲዝኑ ክፍተቶቹ ጋር በጣም ተደናቂ ቡድን ነው የመድፉን ዲኤንኤ የመለሰ ነው በነገራችን ላይ ይሄ አርሰናል ገኒንግ ፎር ግሬትነስ ኖርዝ ለንደን ፎርኤቨር የሚባለው ግን አሁንም ከዋንጫው ፊት አርሰናል ይሽኮረመማል ያፍራል ጎሉ ፊት ስለሚያፍር ነምበር 9 ሳቲስ ፕሪሚየር ሊግ ያሸነፈ አጥቂ ማለት ነው ለምሳሌ ጥሩ በረኛ አለ ጥሩ ተከላካይ አለ የፈርጉሰን መጽሐፍ ላይ እንደዛ ነው በርን ሳትጠብቅ